ማንቸስተር ዩናይትድ ነው። ይሄ ኦልትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ማንቼ 3-2 አሸነፈ። አስጨናቂ ጨዋታ ምናምን ቢሆንም ያ ጸጉራሙ ሰውዬ ይቆረጣል ወይ? ይሄ ነው ጥያቄው። እዚህ ጋር ናሁን መታለች ይቆረጣል ምናምን እያለች እየሰከሰች ነው። የራስን ተቆረጥ መጀመሪያ። አንተ ታጋይ መስለህ እዚህ ጋር መተህ ማነው አድክሚው ሰውዬ ማነው? አንተን እበላሃለሁ በኋላ። 3-2 ግን ማንን ለማስፈራራት ነው? ምን ማለት ፈልጋችሁ ነው? ተረዳኝ አይደለ? ላይቭ ላይ ባይዘይ ማነው ላይቭ ላይ ማነው ዩናይትድ ሊያገባ ነው ይመስላል እላለሁ። ኩኛ ቀርቀራ አላረገው አብዩኤል ያለፈው ሳምንት እኔን እንዳደረገኝ ዛሬ ደግሞ እኔ ለካ አርሰናል ላይ ሲሆን ነው የማይታወቀኝ። አርሰናል ላይ ሲሆን አይታወቀኝ ማለት እቺ ኒው ማናጀር ባውንስ የሰውየውን ጸጉር አስቆርጣ ቶፕ 4 ታስገባሻለች ወይ? እኔ አሁን ነው ባይዘይ አሁን ነው ቸልሲና ማንቸስተር ዩናይትድ ቶፕ 4 የሚገቡ ይመስለኛል። እንደውም ሊቨርፑል ነው መዝጋት ያለበት። ምክንያቱም ይሄ አርኒ ሎስት የሆነ ክሉለስ የሆነ ሰውዬ ማን ነው ቨርት ሶቦዝላይ እና ኢኪቲኬ ብቻቸውን ቶፕ 4 ካላስገቡት በስተቀር እሱ ግራ ገብቶታል። ሎንግ ቦል ይገባበታል። ሳላህ አይምሮን አፍሪካ ትቶት ነው የመጣው። ተረጋሽኝ አይደለ? ስለዛ ቶፕ 4 የተረጋገጠልሽ ነው። እኔና ማን ሲቲ ላይ ትመጪልናለሽ ወይ? ትመጪልናልሻ እና ማን ነው ድልሽናል? አሁን 12 ነጥብን በ15 ጨዋታ በ14 ጨዋታ ትገለብጠዋለህ። ምክንያቱም 14ቱንም ስለምታሸንፍ ሰውየው 5 ጌም አሸንፈ የሰውን ህይወት ማዳን ሳትችል 14 ጌም ታሸንፋለህ። እንደዚህ ነው የምትመኘው? ገባህ? ይመች። ለማንኛውም ዛሬ አንቺ ላይ አይደለም ዋና አቴንሽናችን የነበረው፣ አንቺ ለመዝናናት ብራንድ ስለሆንሽ አንቺ ስትገርፊም ማየት እንፈልጋለን። ዋና ሐሳባችን ቪላ ላይ ነው፣ አሳክተናል። አሁን ደግሞ ማንቸስተር ሲቲ እንዲጥል ነው የምንቋጥረው። ስፐርስ እንዲያሸንፋል ስንጠብቀው ስለሚያስከፋ ማን ሲቲ እንዲጥል ነው የምንቋጥረው። ይሳካልናል ብለን እንገምታለን። ላይቭ ላይ ነው ስበል፣ ላይቭ ላይ ነው እንዴ ነው የማይቋጥሩት? ወያላ አይደል 19 ብር ነው የሚቋጥሩት። ምን ሆነ ነው? ላይቭ ላይ ነው። ግባ ቤንጃሚን አዳም ያቸውታ ብለህ ብር ቋጣሪ ልጨፍር አቸውታ ብለህ ባለቀ ሰዓት አባ ይሄ ማን ነው? እዚህ ጋር አሳየው ቤንጃሚን ከሞን ዩናይትድ እንዴ ዳኛው ምንድነው? ካላገቡ ባለፈው የሚመስለው እኮ መጨረሻ ማንዬ አንተ ስትወጣ ነው በቃ እንትን የተበላሸው። ካስሚሮስ ወጣ አይመቸኝም። ሴስኮ ከሞን ማን ዩናይትድ 3 ፉልሃም 2 የተጫዋቾች ሬቲንግ እንደ ሁልጊዜው ሁላችሁ ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ ማለት ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከላመንስ ነው የምንጀምረው? ላመንስ ዛሬ ምንድነው ጥይት የሚመልስ ነው የሚመስለው። ምንድነው ዊልሰን ፍሪኪክ ይመታል። የዊልሰን ፍሪኪክ አንተ ዘንድሮ እንደዛ በጣም አሪፍ ጨዋታ ነው። ኮርና ምናምን ብሎክ እያደረገ ነበር። በጣም ያበደ ጨዋታ 8 ከ10 ማለት ነው። ሉክሾ ጋር ሄደን ሉክሾ የሚገርም ጨዋታ ነው እንደውም የተጫወተው ማለት ነው። እዛ ጋራ ይዞት ነበር። ቺኩዌንዜን እኮ ያዘው እኮ ቺኩዌንዜ በዚህ እየተቀያየረ ነበር ሲጮት የነበረው። ግን ሉክሾ በጣም ሶሊድ ነበር ዛሬ ጨዋታው በጣም ያበደ 7.5 ማለት ነው። ሊሳንድሮ ማርቲኔዝ ማን ልክ ሊያልቅ ሲል ሌላ ሰው ሆነ። ሌላ አእምሮ ውስጥ ያለ ሰው ነው። ምን ሆኖ ነው እንዴ? ዝም ብሎ ይቀማል ምናምን በጣም ያበደ ጨዋታ። 2 ጎል ገብቶባቸው ማለት በጣም ያበደ ጨዋታ ነው። 9 ከ10 ማለት ነው። ሃሪ ማጉዌር ጋር እንሄዳለን። ማጉዌር የአየር ኳስ ላይ ዛሬ ሶሊድ ነበር፣ ግን ፔናልቲውን ያሰጠባችሁ እሱ ነው። ማን ማጉዌር ዛሬ እንደውም ዲሳፖይንት የሚያደርግ ጨዋታ ነው የጨዋታው። 7 ከ10 ማለት ነው። ዳሎት ጋር እንሄዳለን። ዳሎትን ማጠብ ይግበደው። ኦ ማጋድ ያኛው ብራዚላዊ ገብቶ በአንድ ቀረባቸው፣ ግን በጣም ነው የሚችለው። ዳሎት አሪፍ ጨዋታ ነው የጨዋታው፣ ግን ያን ያህል ሳትስፋይ አያደርግም። 6 ከ10 ማለት ነው። ከዛ ወደ መሀል እንሄዳለን። ካስሜሮ ምንድነው ካስሜሮ የሚሰራው? እኔ እኮ ሌላ ተጫዋች ማይመስለኝ። አንዴ ባላየ አንዴ ባየ ምንድነው ኮርና ፍሪኪኩን ቴስት አገባባቸው። ምንድነው ካስሜሮ በጣም ያበደ ጨዋታ ማለት ነው። 15 በጣም ነው የምትችለው። ኮቢ ሜኖ የተደበቀ ዳይመንድ እስከ ዛሬ ድረስ ያ ጸጉራም ሰውዬ እዛ አሞሪም የተባለ ምንም አያውቅም ኳስ እንኳን ይወጣላችሁ እዛ በጣም ነው የሚችለው። ሜኖ ምንድነው የሚሰራው? 9 ከ10 ማለት ነው። ከዛ ኩኛ ጋር እንሄዳለን። ኩኛ ተከታታይ ሳምንት አገባ። ምንድነው 3-2 ተከታታይ ሳምንት አለቀ ጨዋታችሁ። ኩኛም አገባ። ማን ኩኛ በጣም የሚያምር ጎል ነው ያገባው። ከምን አይነት ቦታ ላይ ነው? በጣም ነው የሚችለው ይሰውዬ። 9 ከ10 ማለት ነው። ብሩኖ ጋር እንሄዳለን። ብሩኖ
ካፒቴን መሆኑን አሳየ። በቃ ዛሬም ገባችሁ አይደለም? ምን አይነት ክሮስ ነው ያደረገው? ምን አይነት ጎል ነው እንድታገቡ ያደረጋችሁ? ለሼስኮ ምን አይነት በስመ አብ በጣም ነው የሚችለው። 10 ከ10 ማለት ነው። ከዛ ደግሞ አማድ ጋር እንሄዳለን። አማድ ማለት ነው ይኸውላችሁ ድሪብል ነው የሚችለው፣ ግን ጨዋታውን አፌክት እያደረገው አልነበረም ከነጭራሹ። እውነት እምላችሁ ጨዋታው ምንም አፌክት እያደረገ አልነበረም። 7 ከ10 ማለት እምቦሞ። ኧረ በስመ አብ መላጣ፣ አንተ መላጣ እንደዚህ ምን ሆነህ ነው የምትጫወተው? በጣም እየተጫወተ ነበር፣ ግን ዛሬ ያን ያህል ብዙ ቻንሶችን አላገኝም። ግን ወጣ ብሎ እየተጫወተ ነበር ከቲሙ ጋር ማለት ነው። እምቦሞም 7.5 ማለት ነው ከተቀያሪዎች። ከዛ ማዝራዊ ገብቶ ሌላ ሰው ሆኖ ነበር እኮ ያኛው። ምን አይነት ሰው ነው ማን? ምን አይነት ጎል ነው የገባባችሁ ማን? በስማ ማዝራዊ አሪፍ ጨዋታ ነው የጮተው 7 ከ10። ከዛ ደግሞ ሼስኮ ጋር እንሄዳለን። ማን ሼስኮ ያገባል? ሼስኮ አገባ። ምን አይነት ጎል ነው ያገባው? ተች አደረገ። ምን አይነት ጎል ነው ማን? 9 ከ10 በጣም ነው የምትችለው አንተ። ሁላም ጋር ተናል ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። አረ ወይኔ አርሰናል እኮ ይዚ መኒ ነበር ማን